አይረባ ፓላስ ነው አሁን አርሰናልን ነጥብ ያስጥላል ብለን የምንጠብቀው ሲቲዝንስ ዲ እኔ እኮ ማታ ያጠበቅኩት ሲቲን ፈትኖት እንደምንም ተፍጨርጭሮ ሲቲ ያሸነፈና ከዛ አርሰናልን ነጥብ እንዲያስጥል ነበር ፍላጎቴ ግን አይደለም በጭራሽ የሚሆን አይደለም ምናልባት ፓላስን ተስፋ ከሚታደርጉ በበርሊን ላይ ተስፋ ዲ ጭራሽ ሲቲ በቤንች ገብቶ 3-0 ጠበጠው ለማም እየቀለዱባቸው ጎል ሐራም ነው ለአንተ ጎል ሐራም ነው ተባለበት ሳቪኒዮ እንኳን አንድ ጎል አስቆጠረባቸው ሲሚኒዮ ራሱ እዚህ ጊዜ ሆነ ፐርፎርማንሱ እሱ ኡመር እንኳን ትንሽ ይሻላል እሱ ግን ሶስቱ ቤንች ባላቸው በቃ የምር በቃ ደበረኝ ነው ጫውታው ደበረኝ ለምን ሲቲ እንደዚህ ስለሆነበት ምክንያቱም የሲቲ ማሸነፉ ሳይሆን እኔ ፓላስ በደንብ ጠንካራ እንዲሆን ነበር ነጥብ እንዲያስጥል የምር በጣም የሚያስጠላ ነው ያው የዋንጫው እንኳን ተስፋ ያለ አይመስልም ማርኩ ጉዬ ስራህን ባለፈው ላይ ኤቨርተን ላይ የጠቋራ ኤቨርተን ላይ ያው ነጥብ እንዲጥል ሰበብ ሆነ እሱ ነው ያቺ ጥፋት የሱ ጥፋት ነው ዋጋ ያስከፈለችው የምር ለማንኛውም እስቲ ተስፋ አንቆርጥም የሰው ልጅ ተስፋ አይቆርጥም ተስፋ የሌለው ሰይጣን እንኳን ያው የሰው ልጅ ለማሳሳታ ሌት ተቀን ይሰራል እኛማ እንወጥራለን ለማንኛውም ለማታው እንኳን ደስ ያላችሁ ሲቲዝንስ የሚቀጥለው በተስፋ እንጠብቃለን የጎል ማአት አሁን የሚጠቅመን አይመስለኝም ወይኔ ገና ያቺ ጎል እንትን ባት ኤቨርተን ላይ ነጥብ ባንጢል ጠቋራ ማርጉ ቆይ አንተ እንኳን ቆይ ይሄ ዋንጫ ከሲቲ ይውጣና ትረገጣለህ እንሄድብሃለን ጸልይ በርሊን ላይ ነጥብ እንዲጥል አርሰናል ጸልይ አለበለዛ ምን እንደሚከተል ታውቃለህ በዚህ ሰዓት ጥፋት ይሰራል በዚህ ጊዜ ያስብላል የምር አሁን መናደድ ጀመርኩ እስከዛሬ ሙሉ ሲዝኑ አልተናደድኩም ነበር መልካም ቆይታ እንግዲህ ሲቲዝንስ